ልጅ ሳለሁ እንደ ልጅ አስብ ነበር፣ እንደ ልጅ እናገር ነበር፣ እንደ ልጅ አሰላ ነበር። አሁን ግን ከጎለመስኩ በኋላ የልጅነት አመሌን ወይም የልጅነት ጸባይን ይሽሬአለሁ ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ ባለው መልእክት። ያው ከልጅ የልጅ ባህሪ የሚጠበቅ ነው። ልጅ በልጅነት እድሜው እንደፈለገ እንደ ልጅ ቢሆን፣ እንደ ልጅ ቢጫወት፣ እንደ ልጅ ቢጠይቅ፣ እንደ ልጅ ቢናገር፣ እንደ ልጅ ቢያስብ የልጅ ባህሪ ስለሆነ አንፈርድበትም። ነገር ግን ካደገ በኋላ ተመልሶ ግን እንደ ልጅ ሲሆን ምን እንደ ልጅ ያደርግሃል ብለን ነው አይደል የምንቆጣው? ትልቅ ሰው አይደለ እንዴ ብለን ነው የምንቆጣው። ምክንያቱም የምንጠብቅበት የእድገት ደረጃ አለ፣ የምንጠብቅበት የአስተሳሰብ ደረጃ አለ፣ የምንጠብቅበት የእውቀት ደረጃ አለ፣ የምንጠብቅበት የድርጊት ደረጃ ስላለ ልክ አዋቂ ሰው እንደ ልጅ ሲያደርገው እንዴ አንተ ልጅ አይደለ እንዴ ምን ሆነ ነው ብለን እንቆጣለን። እና በመንፈሳዊ ህይወትም ከሆነ ስቴጅ በኋላ ሁል ጊዜ ወተት የምንጠጣበት የምንጋትበት እድሜ ሳይሆን አጥንት ወደ መቆርጠም ስቴጅ ላይ መድረስ አለብን አይደል? ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ፣ ነገር ግን አንድ ሰው ገና የክርስትናን ሀሁ እንዲያስተምራችሁ ያስፈልጋችኋል። ገና የሚያስፈልጋችሁ እናንተ ወተት ነው እንጂ ጠንካራ ምግብ አይደለም ይላል። እና ጠንካራ ምግብ ግን የለመደ ልቦና ላላቸው በቃ ለበሰሉ ማቹር ላደረጉ ሰዎች ነው። ሌላ ቦታ ሲናገር በበሰሉ ሰዎች መካከል ደግሞ የጥበብን ቃል እንናገራለን፣ ጥበብን እንናገራለን። በመንፈሳዊ ህይወት ማቹሪቲ በቃ ዘመስት በቃ እድገት ዘመስት። ሁል ጊዜ እንደ ልጅ አንድ አይነት ጥያቄ እየጠየቅን አይደለም መኖር ያለብን። ልጅ ነው አይደል? ሁል ጊዜ በቃ በጥያቄ ውስጥ ያለው ልጅ ነው። ይሄን አምጡልኝ፣ ይሄን ስጡልኝ፣ እንዲደረግልኝ፣ እንዲሆንልኝ፣ እንዲህ ካልሆነ ሞቼ ይገኛሉ። ይህ የልጅ ባህሪ ነው። ማቹር የማድረግ ስቴጅ ደግሞ አለ። አጥንትን የመጋጥ ስቴጅ ደግሞ አለ። በቃ ይሄ ከጥያቄዎቻችን እንወጣና ከኛ የኔ ለኔ ከኔ ከምንለው ስቴጅ እንወጣና ደግሞ ለሌሎች ወደምንኖርበት ይህን የበራልን የክርስቶስ ብርሃን ለዓለም ሁሉ ወደምናበራበት ይህን የወንጌል ብርሃን ደግሞ ወደምናስተላልፍበት ሌላ ሌቭል እንሄዳለን። እና ሁል ጊዜ በቃ በጥያቄ እንዴ ጸሎቶቻችን እስቲ እንመልከተው። እንደዚህ አድርግልኝ፣ እንደዚህ ስጠኝ፣ እንደዚህ ሆንልኝ። እንዴ ስንት ዘመን አነባን እኮ በቃ አለቀሰን አይደል እንዴ? ስንት ዘመን እንዴ በቃ ይሄ ነገር ካልሆነልኝ እያለን ስንት ዘመን ማለት። ከዛ ደግሞ ልፍ ማለት አለብን። በቃ ለትውልዱ ብርሃን አድርገኝ፣ ለትውልዱ ጨዋ አድርገኝ፣ ለትውልዱ በቃ መድኃኒት አድርጋ አስነሳኝ። ዓለም ይስማኝ፣ ሚሊዮኖች ይስሙኝ፣ አዲስ አበባ ትስማኝ፣ ኢትዮጵያ ትስማኝ፣ ከተማ ይስማኝ። ሌላ በቃ ሌቨል አለ እኮ ክርስትና ደግሞ የሚሻገር ህይወት አለ። እና ሁል ጊዜ ስለ ራሳችንና ስለ ቤተሰባችን ብቻ እየጸለይን ስለ ራሳችን ብቻ መልስ እየተቀበልን ልንኖር አይደለም የተጠራ ነው። እና በቃ ማለፍ ያለብን ክልል አለ። ዛሬ በቃ ይህ ቅናት እንዲገባባችሁ ነው የምፈልገው። አሁን ካለንበት ስቴጅ በቃ መሻገር አለብን፣ እልፍ ማለት አለብን። እግዚአብሔር በህይወታችን ላይ እንዲፈጽመው ያሰበውን ነገር ያ ከፍጥረት ጀምሮ በቃ አስቀድሞ በቃ የተፈጠርንበት ያ መልካሙን ስራ እንድንሰራ አይደል በክርስቶስ ኢየሱስ የተፈጠርነው። ያን ዓላማ ወደ ማግኘት ያን ዓላማ ፈልጎ ካገኘን በኋላ ደግሞ ለዛ ጥሪና ዓላማ ደግሞ ወደ መኖር፣ ለዛ ጥሪና ዓላማ መስዋዕትነት ለመክፈል እንደ እምነት አባቶቻችን እንደ ሐዋርያቶች። ምክንያቱም እነሱ በፊታችን ያለውን ሩጫ በቃ ሮጦ ምሳሌ ሆኑልን አሉ አይደል? በዙሪያችን ያሉ እንደ ደመና የከበቡን ምስክሮች አሉ። እና እነሱን እየተመለከትን ከዛ ደግሞ ክርስቶስ ኢየሱስን ቀና እያልን እየተመለከትን አይደል? ጀምሮ የጨረሱ አሉ፣ አባቶች አሉ፣ ጀምሮ የጨረሱ አሉ፣ ምሳሌ የሚሆኑልን አሉ በዙሪያችን እንደ ደመና የከበቡን። ከዛ ክርስቶስን ደግሞ እየተመለከትን አቤት በቃ ይሄ ከጸጋ ዙፋን ስር ሆንን በጸጋው ደግሞ እየታገዝን ይህን ህይወት ወደ መኖር ስቴጅ መሸጋገር አለብን። እና መንፈሳዊ ብስለት፣ መንፈሳዊ እድገት፣ መንፈሳዊ ማቹሪቲ መስት በቃ እስከ መቼ ለእኔ ከኔ በእኔ እያልን እንኖራለን? እግዚአብሔር ደግሞ ጸጋውን ያበዛልናል። ደግሞ ከራሳችን አልፈን ለሌሎች እንተርፋለን። ይህ መልእክት ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ ደግሞ ላይክ፣ ሼር በማድረግ ለሌሎች መልእክቶችን እንድታጋሩ በትህትና ጠይቃለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩልኝ።